እኔ በሌላ እንዳይተረጎም እንጂ ወይም ይሄን ትምህርት በሌላ ጊዜ አስተምረዋለሁ እንጂ የእግዚአብሔር የሆኑ ሰዎች ይሰደዱ፣ ይገደሉ፣ ይባረሩ የሚለውን ነገር እኔ አልቀበለውም። በክርስትና ውስጥ የማልቀበለው አስተምሮ መቼም ቢሆን በሃይማኖታዊ ትምህርት ውስጥ የማልወደው ነገር የእግዚአብሔር የሆኑ የሚሰደዱ፣ የሚገደሉ፣ ፈሪ ችጋራም የሆኑ የሚራቡ፣ ጭቅቅታም ይ ለምንድን ነው አንተ እግዚአብሔርን የሚያምን የምድር ገዢ ሆኖ አባት ሆኖ የሚፈራ ሆኖ መኖር ሲገባው ክርስቶስን ይዞ ሰው እንዴት ይሰደዳል? ማን ነው ክርስት ላይ የሚያፈናቅለ? ይህ በራሱ ደካማ ትምህርት ነው። እኔ በግሌ አልቀበለው። ክርስቲያን በክርስቶስ ምድርን የወረሰ በሰማይም በዘላለም ሕይወት ውስጥ የሚኖር ከሆነ የሚያሳድደው ማን ነው? ክርስቶስን የሚጠሉ ሰዎች ማን ይነካዋል? ክርስቲያን እርስ በርሱ ከተባበረ ያኔ ትንሽ ስለሆኑ በስርዓተ መንግስቱም በስርዓተ ሃይማኖቱም የተጠሉ ስለነበሩ ክርስቲያኖች ሊሰደዱ ሊፈሩ ይገባቸዋል እስኪበዙ ድረስ።